ይመጣጣቸዋል እኔ ያስታርቃቸዋል ደስ ይለኛል በተለይ ደግሞ አስታራቂው አንተ ከሆንክ በጣም ነው ደስ የሚለኝ ይሁን የሚሰው ሲጀመር ከልብ ምንም ነገር የለም እኔ ምንም ይሁን ይያልክ ነው እኔ ለኔ ለማሳየት ለሰው ለማሳየት እንደምትወዳት ለማስመሰል አትሞክር በፍጹም ስራ ይናገራል ገና ምን አይተህ ገና አፍ ላይ ገና ተቃጠላለህ ቃችሁ አላየውምና ካላመንክ ወይ እንተቃቀፍና እናሳይ እሱ አስፈላጊ አይደለም ምን ይልሻል እስኪ ውዴ የታዘበ ያየፈራይ ለሰቀቀን ስዳርጊኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ሰላም እንዴት ናችሁ ውድ ቤተሰቦቼ ዛሬም ተመልሼ መጥቻለሁ ዛሬ ተመልሼ የመጣሁት ዋነኛው ነገር ይቅርታ ለመጠየቅ ነው ማለቴ ማንንም ይቅርታ የምጠይቀው ካላችሁ ጽጌንም ፍቅረኛ እንዲሁም ደግሞ እናንተ ተመልካቾችን ይቅርታ ለመጠየቅ ነው የመጣሁት ሰሞኑን እየተፈጠረ የነበረው ነገር ወይም ደግሞ እየሆነ ያለው እያያችሁት የነበረው ነገር በሙሉ ዛሬ ላይ ቆሜ ሳስበው ልክ እንዳልሆነ ተረድቻለሁ ምክንያቱም የሰው ልጅ በግድ ወደ ራሳችሁ ማምጣት አይቻልም ከምንም በላይ ፍላጎት ይበልጣልና እውነት ጽጌ ሌላ ሰው ወዳ ወይም ደግሞ አሁን ያመጣችሁ ፍቅረኛ የሆነት ፍቅረኛዋ ከሆነና እሱን አፍቅራው ከሆነ እኔ እየተጋፈው እንዳለን የተሰማኝ ለምን እንደዛ እንደተሰማኝ ታውቃላችሁ በዚህ ልክ ለኔ ማሳየት አይጠበቅባትም ነበር ጽጌ አተኔም በዚህ ልክ እንትን ማለት አይጠበቅባትም መክፋት ምናምን አልነበረባትም ምናልባት ፍቅረኛ እንኳን ብትይዝ ስላለው ሲቹዌሽን በተረጋጋ መንፈስ ማውራት እንችል ነበር ግን እሷ ወደ ማስቀናቱ ለኔ ነገሮችን ባንዴ እንዲገባኝ ለማድረግ ነው እየሞከረች ያለችውና ያ ነገር እኔን ትንሽ ረብሾኛል ስለዚህ ምን አሰብኩኝ በቃ ካልፈለገችኝ የማትፈልገኝ ከሆነ ማልፈለገበት ቦታ መገኘት አልፈልግም ሶ ልቧ ሌላ ሰው የሚወድ ከሆነ ሌላ ሰው ጋር ከሆነ ያለው ልቧ የኔ እዚህ ጋር መጥቶ ነገሮችን እንደዚህ ማድረግ በግድ ወደ እኔ ተመለሽ ወይም ደግሞ እኔ ወድሻለሁ አንቺም ትወጂኛለሽ ማለት አይጠበቅብኝም በቃ ኦሬዲ ልቧ ሌላ ሰው መጥቶ ሌላ ሰው ጋር ሄዷልና እናንተንም ወደ ሰዎች ደግሞ ያዩዋችሁ ነበር ኮሜንት ላይ ብዙ ነገሮችና ኮሜንት ላይ ሳይ አሁን ያለችው ሲቹዌሽን ወይም አሁን ካለችው ሰው ጋር ደስተኛ ናችሁ እናንተ እኔ 10 ምናምን አመት የማቃት ልጅ ትናንትና ከመጣው ሰው ጋር ደስ ትላለች ከሱ ጋር ነው የምታምሪው ከዳኒ ጋር መሆን የለብሽም የሚሉ ኮሜንቶችን አይቻለውና የእናንተም ደስታ የሷም የሚያስደስታት ይሄ ነገር ከሆነ እኔ ከነገሮች መውጣት እኔ ከነገሮች መራቅ እችላለሁ ለምንስ ብዬ መጋፋት ለምንስ ብዬ ጫናለሁኝና ከምጫን ምን ከምን ነገሮችን ለምን ያልተዋቸውን በያሰብኩኝ እውነት ለመናገር ቀሎኝ አይደለም ይሄን ያደረኩት በጣም ብዙ ነገር አውጥቻ አውርጃለሁ ከራሴ ጋር ብዙ ነገር ተማክሬያለሁ ሶ እውነት ለተዋት ወይ ከዚህ ሰው ጋር መሆን ትችላለሽ ወይ ጽጌ ለሱ ለተዋት ወይ የሚለው ነገር በጣም የቤት ስራ ሆኖብኝ ረጅም ጊዜ ሳወጣ ሳወድ ነበርና ግን ደግሞ ትናንት ያሳየችኝ ነገር በጣም ያስከፋኝ ከሱ ጋር እኔ ቁጭዬ ከሱ ጋር ወይ መጠጣት እኔ ቁጭዬ ከሱ ጋር ኬክ መቁረስ እኔ ቁጭዬ ያደረገች የነበረቻቸው ነገሮች በሙሉ በጣም ያስከፉኝ ለዛም ነው ነገሮችን ለመበጠጥ የሞከርኩት ግን ደግሞ ሁሌ ረባሽ ሁሌ በጥባጭ መሆን አልፈልግም የመረብሸውም የመበጠብጠውም የኔ የምለው ሰው ጋር እንጂ የሌላ ሰው ነኝ እያለችኝ ከሌላ ሰው ጋር እያለችኝ መረበሽን አልፈልግም ብዙዎቻችሁ ደግሞ ክስረት ተቀበላችሁላት ከኔ በላይ አዲሱ ልጅ ስለወደዳችሁት ከኔ በላይ ከሱ ጋር መሆኑ እናንተን ካስደሰታችሁ ደስታ ብቻ ብዬ አይደለም ይሄን የማደርገው ለእናንተም ደስታ ነው ምክንያቱም ጽጌን ከሱ ጋር ማየቱ ወይም ደግሞ ጽጌ ከሱ ጋር ሆና ደስተኛ ነች ጽጌ ከሱ ጋር ስትሆን ታምራለች ጽጌ ከሱ ጋር ስትሆን ጥሩ ነች ብላችሁ የምታስቡና እናንተንም የሚያስደስታችሁ የጽጌን ከሱ ጋር መሆን ከሆነ ኦፍ ኮርስ እናንተም ለኔ ያላችሁ ነገር እንደዚህ ከሆነ እኔ ከጽጌ ጋር መሆኔ እናንተን ካስከፋችሁ እኔ ከጽጌ ጋር መሆኔ ወይ ጽጌ መውደዴ እናንተን የሚያስከፋችሁ ከሆነ እኔ ሁሉ አመት አብረን ብዙ ጊዜ ቆየን ሰዎች ዛሬ ትናንት በመጣልሽ ከሱ ጋር ተውና ካንተ ጋር ተውን ስትሉኝ ምን ያህል ያስከፋኝ እንደሚችል ማሰብ ነበረባችሁ ግን ለስሜት ያልተጨነቃችሁ በዛው ልክ ደግሞ አላችሁ እኔ የምትወዱኝ እኔን ሰፖርት የምታደርጉኝና እናንተንም በዚሁ አጋጣሚ በጣም ነው ማመሰግናችሁ ስለምትወዱኝ ስለምታበረታቱኝና ሁሌ እኔ ቤተሰብ ስለምትሆኑ በጣም ደስተኛ ነኝ ለእናንተ ያለኝን ክብር በዚሁ አጋጣሚ መግለጽ ፈልጋለሁ የኔንም ደግሞ እንደዚህ መሆን የኔና ጽጌንም መለየትና ደግሞ ከሱ ጋር መሆኗን የሚፈልጋችሁ ሰዎች መብታችሁ ነው በስሜታችሁ ጣልቃ አልገባም ጽጌም ደስታ ይሰጠኛል እኔ ከሱ ጋር መሆኔ ሰላም ሰጥቶኛል ካንተ ጋር ደስተኛ አይደለሁም ካንተ ጋር
የማደርገው ነገር ደስ አይሰጠኝም ሰው ከሱ ጋር መሆን እንፈልገው ካለች ይሄን ያህል ጊዜ ብዙ ጊዜ ቆይተን ዛሬ ትላንትና ከመጣ ሰው ጋር ደስታን የምታገኝ ከሆነ ከመተው ውጪ ምንም ማድረግ አልችልም ስለዚህ ጠርቻችኋለሁ ይቅርታ ጠይቃችኋለሁ ከዚህ በኋላ ምን እንደማረብሽ ነገራቸው አላቅም ከዚህ በኋላ በምን አይነት ነገር ላይ ዩቲዩብ ላይ እንኳን እንደምታዩኝ አላቅም ምክንያቱም ከዚህ በኋላ ሞራል ኖሮኝ ዩቲዩብ ላይ የምመጣበት ሞራል ኖሮኝ ከናንተ ጋር የምገናኝበት ኮንፊደንስ የለኝም አሁን ለምናገር በጣም ነው ያስከፋችኝ ጽጌ በጣም ነው የጎዳችኝ ማለት ከሌላ ሰው ጋር መሆና ሌላ ፍቅረኛ መያዟ እኔም በጣም ጎርቶኛል ይሄን ማየት አልፈልግም ነበርና ችግር የለው ከምንም በላይ ደስ የሚለው ነገር የምትወደው ሰው ሲደሰት ማየት ነውና እሷን ካስደሰታት እሷን ደስተኛ ካደረጋት ህይወቷ አሪፍ ከሆነ ከሱ ጋር ባልፈልገው ከመቀበል ውጭ አማራጭ የለኝም ሶ በእኔ ምክንያት እንድትጣሉም ሰምቻለሁ ሶ እሷንም ይቅርታ ጠይቄ ከማላችሁ ወጣለሁ ተጠብቃችኋለሁ እስኪመጡ ሻልስኪ ውዴ የታዘበ ያየፈራይ ለሰቀቀን ስዳርጊኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በሰው ስቃይ ከየት አመጣሽው ንገሪኝ የሌለሽን ጸባይ ሰው መክሮሽ ይሆናል እንጂ ይህንን አትሰሪም ውዴ በፍጹም አያምንም ያንቺ አሁንም ምስኪኑ ልቤ ሰው መክሮሽ ይሆናል እንጂ ይህንን አትሰሪም ውዴ በፍጹም አያምንም ሰላም ደህና አንድ ላይ ነበር አይጣርባችሁ እንደሚመጣ አቃለሁ የታለሱ በማራችን ብዙ ነገር ፈጥሯል ስለዚህ አላወራን ነገር ወላ አይ ቲንክ ይመጣል ብዬ ተስፋ አደርጋለሁ በጣም ልክ ነሽ አንቺ በማላችሁ ብዙ ነገር ፈጥሬያለሁ ረጅም አመት ከምታውቂው ህይወትሽ በጥብጭሻለሁ ብዙ ነገር ነው ብዙ ጦርድን ካሳለፍሽ ሰው ጋር ስትሆኚ መሀል ገብቼ ረብሽሻለሁ በጠበጥኩሽ ማለት እሺ ችግር የለውም አይ ጀስት ከኔ መከፋት ከኔ ማዘን በላይ የሱ መከፋት ከሱ ጋር ያደረግሻችሁ የአንድ ቀን ግጭቶች ላንቺ በጣም ከባዶች ናቸው በጣም አዎ የኔ መጎዳት የኔ እንደዚህ መሆን ወይ የኔ መከፋት ላንቺ ምንም አይደለም አይደል ምንም አይመስልሽም እኔ በከፋ ጎዳ እኔ ፊት ለፊት የምታደርጊው ሪአክሽን ከሱ ጋር ላንቺ ምንም አይደለም ከፍቅረኛ ጋር እኮ ነው እኮ ሊያስወቅሰኝ አይገባም ልክ ነሽ እንደውም በርቺ ነው ልትለኝ የሚገባው ምክንያቱም እኔ ከፍቅረኛ ጋር ነው እንደዛ ያደረኩት ከሌላ ሰው ጋር ወይም ደግሞ ከዝም ብሎ ሰው ጋር ከቤስት ፍሬንድ ጋር አይደለም እኮ ያደረኩት ነገ ህይወቴ ነው ብዬ ከማስበው ሰው ጋር ነው አብሬ ሆንኩት ይሄ እንደውም ሊያስደስት ይገባል ምክንያቱም ብዙ ሰው ተደስቷል በዚህ ጉዳይ አንተም ደግሞ በቃ ደስተኛ ነው መሆን ያለብክ ይመስለኝ ደግሞ ልክ ነኝ እንደዛ ማሰብ በደም እንኳን ተቆ ያቅሽ ገባሽ እኔ ማያቅሽን ያክል እንኳን እሱ ያቅሽ አንተ ይኸውልህ የምታቀኝ ያክል ልክ አይደለም ገባህ እሱ ግን በትንሽ ጊዜም ቢሆን ያወቀኝ ልክ ነው ተረዳኝ ረጅም ጊዜ ባስቆጠረ እኮ አይደለም ረጅም ጊዜ ሆኗቸው ምናምን እኮ ተጋብተው እንኳን ወልዶ የተለያዩ ብዙ ሰዎች አሉ እንኳን አይደለም እኔ እናንተ በቤስት ፍሬንድነት ረጅም አመት ለቆየን ሰዎች ይሄ ምንም ማለት አይደለም እንደዛ ብለህ እንድታስብ አልፈልግም ስለዚህ ከሱ ጋር መሆን ላንቺ ሰላም ሰጥቶሻል ከሱ ጋር መሆን ደስተኛ አድርጎሻል እሱ ነው ፍቅረኛሽ እንዲሆን ፈልጊው ነገ ከሱ ጋር ነው ማግባት ከሱ ነው መውለድ ፈልጊው ይኸውልህ ዳኒ ሁሉ ጊዜ ማስረዳት የለብኝም በቃ ይኸውልህ ከማወራልህ በላይ የምታየው ነገር በቂ ነው ሶ ብዙ ነገር አሳይቻለሁ ሰው ከጆሮ በላይ አይኑ ነው ማመን ያለበት አይደለ ሶ እንድታይ ብዙ ነገር አድርጌያለሁ ስለዚህ በቂ ነው ያ ስለዚህ እመን እኔ የበጽ እንጂ የዳኒ አይደለም ለሆነም አልችልም እርግጠኛ ነሽ የምትይ ነገር ከልብሽ ነው ከውስጥሽ ነው እያልሽኝ ያለሽው ኃላፊነቱም ወስጄ ለማወራው ነገር ተጠንቅቄ ነው መናገርክ አልፈልግም
ስለዚህ በዚህ ላንቺ ብቁ ሆኖ አግኝተሽዋል የሚገባኝ ያነሳው ናልሽ እግዚአብሔር እስከፈቀደ ድረስ አብረን እንሆናለን ግን ደግሞ ከሱ ጋር የተሻለ ህይወት ቢኖረኝ ደስ ይለኛል ብዘልቅ ደስ ይለኛል ከሱ ጋር እሱ ኖሮትን ያጎደልኩብሽ ነገር ምንድነው አንተ ኖሮ ሃያቅም እኮ ዳኒ ምንም ነገር ኖሮ ሃያቅም ተደስቼ አላቅም አንድ ነገር እንኳን አንቺ ደስተኛ አድርግሽ አላቅም እያልኩ ነው እኮ ሁሉ ጊዜ መነጫነሽ ሁሉ ጊዜ መጣት ሁሉ ጊዜ ካንተ ጋር የሆነ ነገር መፍጠር ምናምን ነው እንጂ አንድ ቀን እንኳን ሰላም ሆነን አናውቅም አይደለ ይሄ ደግሞ የታወቀ ነገር ነው ከዚህ በፊት በማላች በጣም ብዙ ነገር ፈገግ እንኳን አትይም ከሱ ጋር ስትሆኚ ፈገግ እንኳን እስቲ አላየሁሽ አይደለም ከልብሽ እኔ ጋር ስኖር የምትስቂው ይቀርና ፈገግ እንኳን ሲያስብልሽ አላየሁት ሶ ደስታሽ እሱ ጋር አይደለም ማለት ነው ይኸውልህ በመከራከር ጊዜን አትፍጭ የሚፈልገው መርጫለሁ ድጋሚ ወደ ኋላ አትሰደኝ ትፈልጊ እሱ ነው አዎ ስለዚህ ከሱ ጋር እንዳስታርቅሽ ነው የፈለግሽው አይደል ለምን አንተ ታስታርቀኛለህ ችግር የለውም ምን ያወራዋለሁ ደውልለታለሁ አይ ህይወቴን በጥብጧል ከህይወቴ ለየመጣ ሰላም ይነስቷል ስለዚህ እንድታበላሽው አልፈልግም አልሽኝ ሰው ማስተካከል እንዳለብኝ ስለተሰማኝ ህይወትሽን ለማስተካከል ነው የጠራሁት ጥሩ ነው የት አለ ታዲያ ከጠራው የት አለ ይምጣና ያውራኛ አስታርቀን እሱን ለማየት ነው በጣም ናፍቆኛል አዎ ያ ነገር እንደዛ ከተፈጠረ በኋላ ደብሮት ከወጣ በኋላ አልተመለሰም እኔ እኮ የዛኔ እኮ እኔም እኮ ደብሮኝ ነው የወጣው ጽጌ ገባሽ እኔ ደስ ብሎኝ እኮ አይደለም የወጣሁት እኔም ከፍቶኝ ነው የወጣሁት ያስረዳኸኝ ነው ዳኒ አይቻለሁ ያየሁትን ነገር ነው ያወራኸኝ ታዲያ ለምንድን ነው መከፋት ያልታየሽ ለምንድን ነው የኔ ማዘን የኔ እንደዛ መሆን ለምንድን ነው ያልታየሽ በቃ ይታየኝ የምፈልገው ነገር ነው የማየው እሺ አሁን ለዚህ ነው የጠራኸኝ እኔ ደግሞ አያርመኝም ሁሉ ጊዜ ስጠራኝ እመጣለሁ ምናምን ልክ አይደለም እኔ ልክ አይደለም ከመቼ ጀምሮ ነው አንቺ ላይ እንደዚህ መሆን ጀመርሽ ማለት እንደዚህ አይነት አመለካከት ይኖርሽ ከመቼ ጀምሮ ሁሉም ነገር ሲበቃ ይበቃል ስለዚህ እኔ ነገር በቅቶሻል ያጠፋሁት እኔ ስለሆንኩኝ እኔ አከሳቸዋለሁ እኔ አስታርቃቸዋለሁ ደስ ይለኛል በተለይ ደግሞ አስታራቂው አንተ ከሆንክ በጣም ነው ደስ የሚለኝ ቋደሳች ሰላም ቤነሽ እንዴት ነህ ለምን ዘጋህ አታክፈትም እንዴ አቁፋርስታ አልተነጋገርንም ግን ቢያንስ ታወራኝ ይገባ ነበር እሺ ለራት ትንሽ ጊዜ ፈልግ ነበር ለዛ ይኸውልህ በጸሎት ምን መሰለህ ጽጌን አታኩርፋት ምክንያቱም ጽጌ ምንም አላጠፋችም ያጠፋሁት እኔ ነኝ አውቃለሁ ስለዚህ እሷ እንድታኩርፋት አልፈልግም ምክንያቱም አንተ ስታኩርፋት እየደበራት አንተ ስታኩርፋት እያዘነች ነው ያለችው ዛሬ ደርሶ ምን ተቆቋሪ ያደረገ ትናንትና ስለተነጋገር እንዳልሄድ ዛሬ በእኔና በሷ መሀል በግንኙነታችን እንደሚያገባው ሰው እንደሚመለከተው ሰው ደርሶ አታኩርፋት አትጣሉ ይኸውልህ እሱ ከሚያስረዳ በላይ እኔ ላስረዳክ እኔ አስረዳዋለሁ ጽጌ ለከቂው ቢያንስ እኔ ስኖር እንኳን አትያዡ በቃ ሲሄድ ይዘሽው አውሪ አሁን ድራማ ሰራን ይቀርሃል ይኸውልህ ወንድሜ እኔ ምንም የምሰራው ድራማ የለም ገባህ አይደለ ትዋደዳላችሁ አይደለ ትወደታለህ አይደለ ይሄን ነገር ካንተ እየሰማሁ ነው በጣም ገርሞኛል እውነት እሺ ይግረም ችግር የለውም ይድነቅህም ችግር የለውም ወንድሜ እኔ እያወራሁ ያለሁት በስርዓት ነው አይደለ ሰው በስርዓት መልስልኝ እያዳመጥኩ ነው ቀጥል እሺ በጣም ይቅርታ ለተፈጠሩት ነገሮች እሷ ሆን ብላ አንተ ለማስከፋት አይደለም ያደረገችው ሜቢ እኔና እሷ የምናወራው ወሬዎች ወይ ደግሞ እኛ የምናረጋቸው ነገር ስለነበሩ በዛ የተነሳ ነው አንተን የተናገረችው ፕሮግራም ላይ መጥቼ መረበሽ አልነበረብኝም ምክንያቱም የደስታችሁ ጊዜ ነበረ ጥሩ ታይም እያሳለፋችሁ ነበርና በመሃል መጥቼ መረበሽ አልነበረብኝም በስተመጨረሻ ይሄንን ካንተ መስዋዕቴ በጣም ገርሞኛል ግን ከልብህ ነው ምን መሰለህ ችግር የለውም እኔን ከልቤም ቢሆን ውሸቴም ቢሆን የኔ ነገር አይጣምህም ደስ ካንተ በፍጹም እንደዚህ ነገር አልጠብቅም ነበር እሺ አትጠብቅ ችግር የለውም እና እያወራ ያለው ከልብህ ራሱ እንደሆነ እየገባኝ አይደለም ትላንትና ስንት ነገር አድርገህ ሄደህ ዛሬ የእውነትህ ነው ወንድሜ ለኔና ለሷ ተጨንቀህ
ላንተ አይደለም ለሷ ነው የተጨነቁት ስላንተ ምንም ጉዳይ አይደለም ገባህ አይደል አንተንም እንደዚህ በስርዓት እያወራ ያለሁት ለሷ ስል የትም አላውቅም ምንም የትም አላውቅም ስለዚህ ለሷ ስማኝ ማለት ተረጋግተህ ለማውራት ብትሞክር ደስ ይላል። አይ ችግር የለውም አትረጋጋ። ስላጠፋው አይደል አንተ መረጋጋት የከበደ ስለበደልኩ አይደል ችግር የለውም ማስፈጠር ስለነበር ዛሬ ደርሶ በእኔና በሷ ግን ተቆርቆረ ምናምን እንደዚህ ይቅርታ አጥፍቻለሁ ፕሮግራማችሁ ስለጠበቅኩኝ ይቅርታ ተሰምቶ ለአንተ አይደለም እኮ የተሰማኝ ወንድሜ ለሷ ነው ያልኩ ነው። ለሷም ቢሆን ለማሰብ ሰው አድርጎ አይመለከትም ለሷ ላስብላት አላስብላት አንተ የምታውቀው ነገር የለም። አንተ ትላንት ነው የመጣው እኔና እሷ ስራ ምናምን ተዋውቃለሁ ላስብላት ልጨነቅላት እሷ ነች የምታውቀው ያለፈ ታሪክ የነበራችሁ ሰዎች ናችሁ ያ ነገር ሁሉ አብቅቷል አሁንም አብቅቷል ለከ እሱ እናንተ አንድ ላይ ናችሁ አሁን አብቅቷል ስለዚህ እናንተ ብቻ አይደለም አንተ ብቻ አይደለም ከሷ ጋር እንድትሆን ይፈልጋል ተመልካቾችም ከሷ ጋር እንድትሆን ይፈልጋሉ ገባህ አይደለ ስለዚህ ለተመልካቾችም ደስታ ለሁለታችሁም ደስታ ከምንም በላይ ደግሞ ለጽጌ ደስታ ስል እኔ ከህይወታችሁ እወጣለሁ ከዚህ በኋላ ግን በጣም አመሰግናለሁ ከህይወታችሁ የምወጣው ደግሞ አንቺ ደስተኛ እንድትሆን ስለፈልግ እሺ አንቺ ደስታ የሚሰጥሽ ከሱ ጋር መሆን አንቺ ሰላም የሚሰጥሽ ከሱ ጋር መሆን ከሆነ እኔ ምን አደርጋለሁ እዚህ ጋር ገባሽ ደስታሽን የምታገኘው ከሱ ጋር ከሆነ እኔ ምንም አላደርግም እዚህ ጋር ድንቅ ነው እሺ አው ቢያንስ ደግሞ ለሰው ልጅ ክብር ይኖር እሺ ለሰው ልጅ ክብር ይኖር ለኔ እኔን ተወኝ ችግር የለውም ቢያንስ ዛሬ ተቀስም ተሰበጣህ እንዴ ትናንትና ስንት ነገር አድርጋ እኮ ነው ያለፍከው እሱ አው ግን በቃ አሁን ለብና መቼም ማረሰውም ዛሬ ተለሳልሶ ምናምን ይቅርታ በዚህ ገብቶ በዛ ወጥቶ ሲል ትናንት ምን እንዳልተፈጠረ ረሳው አልችልም እኮ አው ልክ በጣም ደብሮኝ ያሳለፈው ዛሬ ክብር እንዳለው ሰው እንደሚጨነቅ ሰው ለሰዎች ስሜት እንደሚጠነቀቅ ሰው ምናምን ሲያደርገው መቀበል አልችልም ይሄንን እንዴ የፈለከው ማሰብ ትችላለህ የፈለከው ማለት ነው እየተከራከርኩለት አይደለም ነገሩን በሰላም ቋጩት እኮ ነው ያልኩት በዚህ ዛሬ ልክ አይደለም እኔና አንቺ ተብቻችን ነው ማለት እኮ ለብቻችን እናውራ በቃ ዳኒ ፕሮግራሚንግ ጨርስ በቃ ማለት የፈለከን ነገር ተናግረሃል ሰምተናል ስለተፈጠርከው ነገር ስለፈጠርከው ሰላም ቴንክ ዩ ሶ በዚህ ደግሞ እንደዚህ አይነት ኢሜጅ እሱ ጋር ተመልካች ጋር መተው ልክ አይደለም አይ እውነተኛ ማንነቱ ገና ይወጣል እኮ እኔ ትንሽ ባወራው ቁጥር እውነተኛ ሰበና እውነተኛ ማንነቱን አላየሽውም አንቺ ትላንት ገና ከዛም በፊት ያንተ ማንነት እኮ በጣም ብዙ አውቆታል እኛም እናውቀዋለን እሷ ደግሞ በሚገባ ከማናችን ችግር የለውም ስለማንነቴ ተሆና ማለት ነው ከጽጌ ጋር ሰላም ይሁን አዳምጠኝ ከልብ የምትወዳት ከሆነ የምታስብላት ከሆነ ትክክለኛ ሰው ሁንላት ገባህ አይደለ ምን ማድረግ እንዳለብህ ነው አዎ ብዙ ነገር የምታክስላል መሰለኝ እንድታውቅ እየነገርኩ ነው ገባህ ስለሰው ባህሪ እኮ አላውቅም መናገር ይፈልጋል ምኑ እሺ ያው ጽጌ በቻልኩት አቅም ምን ሞክሬያለሁ መሰለሽ ሁለታችሁ ስለምን እንዳለበት ምናምን እየመከርከኝ ጭራሽ ምን ማድረግ እንዳለብኝ ነው አትነግረኝም እንደዛ ማለት ነው በነገርም አይገባም ገባህ ስሚኝ ጽጌ ስድብም ይቃጣዋል አየሽ ለምንድን ነው የሰው ትዕግስትነት የምትፈታተነው ማለት የሰው ልጅ ከትዕግስቱ በላይ እንዲሁ ለምን ታደርጋለህ አንተ ከትዕግስት በላይ ብትሆን ምን ይመጣል አየሁ እኮ ትላንት ከትዕግስት በላይ ስትሆን እንደምታደርግ ለኔ መቼም አረሰው ነገሩ አናዶ ሊሆን ይችላል ግን ደግሞ ሶሪ ካለክ በቃ ለምን አንተው አንደኛ ከልቡም አልመሰለኝም ትላንትና የተፈጠረ ነገር ዛሬ ሊያስተካክል ሲሞከር አንቺ ራሱ የምራም ነው አምኜው እኮ አይደለም ግን ቢያንስ በቃ ሶሪ ካለ አንድ ሰው በቃ ኦኬ ብለክ ከሱ ጋር ያለህን ሪሌሽን ካቆምክ በጣም እኔ የምፈልገው አሁን እሱ ነው በቃ እሱ ነገሮች ያለው የሚገናኝ ነገር የለም ባንቺ ምክንያት ነው ይሄን ሰው ያወቁት ከዚህም በኋላ ቤቶች ደግሞ ማየት ማልፈልገው አይነት ሰው ነው በቃ ሰላም ሆነሽ አንፈልግም ከህይወታችን እንዲወጣ ብቻ ነው የምንፈልገው ከህይወታችን እንድትወጣ ነው የምንፈልገው ማናችንም የምንፈልገው ያን ነው ስለዚህ ራስን ህይወት መኖር ትችላለህ ራስን ህይወት መቀጠል ትችላለህ ሰው ከበይና በዚህ መሀል ደግሞ ያለውን ነገር ራሳችንን መፍታት እንችል ነበር ግን ደግሞ አንተ ያበላሸኸውን ነገር መልሼ ማስተካከል እፈልጋለሁ የምትል ከሆነ ደግሞ እሱ እኔን ያወራኛል ችግር የለውም ማለቴ ታርቀናል ታረቃችሁ እንደ ታረቃችሁ አላየውምና ካላመንክ ወይ እንተቃቀፍና እናሳይ እሱ አስፈላጊ አይደለም ከዚህ በኋላ እንደዚህ ነገር ያው ታርቀናል ምን መሰለሽ
አንቺ ከሱ ጋር በመታረቅሽ ደስተኛ ከሆንሽ አንተ ደስተኛ አይደለም? እኔ እንትን ስለኔ እኮ አይመለከትሽም ማለት አሁን ላይ የኔ ደስታ የኔ ሰላም የኔ ምንም ነገር እኮ በእኔና በሱ ብቻ ነው እኮ የጠየቅኩ። በእኔና በሱ ሰላም መሆን አንተን ደስተኛ አድርጓል። ደስተኛ እንደሆነ ፈልግ ደስተኛ እንድትሆን አይደለም የጠራህ? ደስተኛ እንደሆነ ምን ለማሆን ነው የጠራህን? እኔና እሱን አብረን ለማድረግ ለአንቺ ደስታ ስል እንድትታረቅ ሰው እኔ ደስተኛ ሆኛለሁ። ሰው አንተ ደስተኛ ትሆን መሰለሽ ጽጌ ያው ጽግሻ ማለት ነው መብቱ ስለሌለኝ ነው ጽጌ ያልኩሽ ምን መሰለሽ ጽጌ ደስተኛ ካደረገሽ ከሱ ጋር መሆኑ ሰላም የሚሰጥሽ ከሆነ ያንቺን ደስታ አይደለም ፈልገው ደስ ብሎኛል። ያን ከሆነ የፈለግሽው ሰላሙ ተንከባከባት ገባ አይደለ ስለኔ ምርጫ አይደለም ነገር ምርጫ ይኑረኝ አይኑረኝ አንተ ምርጫ አለው ታስቢው ልክ ነህ ግን በቃ ተረጋጋ ቢያንስ ቃላት ደግሞ ሙራት ይችላል ሲጀምር ባንተ ታሪክ ቃላት በጣም መሸነጋገር ነው ይችላል ችግር ምንድነው ወንድሜ እንደ የፈለከው ነገር ማድረግ ትችላለህ ከዚህ በኋላ ማለት ነው አልታገሰም ገባ ምንም ነገር አትበለኝ በቃ ያው እንድትታረቁ ነበረ የበኔ ባንተ ምክንያት ዘላለም ህይወቴን እየበጠበጥክ ነው አለች ህይወትሽን እየበጠበጥኩ ሰማኛለህ አንተ አላገናኘህንም አንተ አታጣላንም ስለዚህ ባንተ ምክንያት ታዲያ ለምን አኮረፍካት ሁለቀለ ትናንትና ጥላት ለምን በራሴ ምክንያት ምን ሌላ የተለየ በሰራው ድራማ ምክንያት ቅር ያለኝ ነገር ነበር እና እሷ ጊዜ ስተመነጋገር የነበረብን ነገር ነበር አላወራንም ከዛ ውጪ ዛሬ ደርሰን መተህ አስታራቂ አድርገን ስላስታረኩ ደስተኛ ነው መሆን አለበት ተወዳት የለ እንዴ ለምን ታፈቅራለች ጋር ሳስታረቅኩ ደስተኛ ነው መሆን አለበት እንደዚህ የሚያበሳጭም ነገር የለም እኮ ያን ያህል አስፈላጊ እንደሆነ ካይሰማህ ለፈልጌ ነው ያንተ ማስታረቅ ምናምን ያንተ የሆነ እዚህ ጋር ጠርቶ ሰዎች ምናምን እዛ ጋር ካሜራ ደቀነህ ራስን እንደ ጨዋ ማስመሰል ምንም ተገቢ አይደለም ኦኬ ጨርሰናል ልትሻላችሁ ልክ ይመስለኛል እኮ እሱም ልክ ነው እኮ አዎ ከሰለማ ነገር አንፃር ከዚህ በላይ ነው የሚገባ ነበር አንዴ ዝም በል አዎ እሱ በጣም ልክ ነው ዝም በል ምን ልትሆን ነው ይኸውልህ አሁንማ ይሁን ነገር ዝም በል ስላልኩ ምን ታመጣለህ የኔ አባት አይደለም ዳኒ በእናትህ እሺ በቃ ይሄንን ብቻ በሰላም አሳርፈኝ ራሴን እያመመኝ ነው ደስታ ሻረ ሰላም አረላችሁ አዎ በቃ ደስ ስላላችሁ በጣም እናመሰግናለን ምን ነው ደስተኛ አይደለም እንዴ ወጣችን እኔ አይደለም አንተ ነህ በጣም አስመሳይ ሰው እውነት እዩኝ ሰው ሲጀመር ከልብ ምንም ነገር የለም እኔ ምንም የሚረኩ እዩኝ እያልክ ነው እኔ ለኔ ለማሳየት ለሰው ለማሳየት እንደምትወዳት ለማስመሰል አትሞክር በፍጹም ስራ ይናገራል ገና ምን አይተህ ገና አፍ ላይ ገና ትቃጠላለህ በጣም ነው የማመሰግነው ሰው አምጥተሽ እኔ ላይ እንደዚህ ስላደረግሽብኝ በጣም ነው የማመሰግነው እሺ ለኔ የሚገባኝ ይሄ አይደለ በጣም ነው የማመሰግነው ዳንኤል ካሴ አቅቷል አመሰግናለሁ ባይ ደስተኛ ሁኚ እሺ ለኔ መስጠት አንቺን ሰላም ከሰጠሽ ሰላም ያርግሽ ጨርሰናል አይደል በቃ ቢያንስ ሰው አይስማል ያሉ ግርግሮቹን አልፈልጋቸውም ምናምን ነው እሱ ጋር እንደዚህ ትችላለህ ሰው መክሮሽ ይሆናል እንጂ ይህንን አትሰሪም ውዴ በፍጹም አያምንም ያንቺ አሁንም ምስኪኑ ልቤ ሰው መክሮሽ ይሆናል እንጂ ይህንን አትሰሪም ውዴ በፍጹም አያምንም ያንቺ አሁንም ምስኪኑ ልቤ ለምን እንደዚህ እንዳደረገች አልገባኝም ለምን እንደዚህ መሆንን እንደፈለገች አላውቅም እኔ እሷን ከማናደድ ውጪ ማናደድም ቢሆን ደግሞ በዚህ በከፋ እንደዚህ አይነት ውሳኔ እንድትወስድ የሚያደርግ ነገር አላረኩም እኔ በራሴ እሷ ሰላም ከሰጣት ከሱ ጋር መሆን እናንተም ደግሞ ጽጌ ከኔ ጋር መሆኗ ካላስደሰታችሁ ከሱ ጋር መሆኗን ከወደዳችሁት በቃ ከሱ ጋር ወርችላችሁ ደስ ይበላችሁ እኔ እንድትጎዳ አልፈልግም በቃ ልጁን አላመንኩትም ምንም ላምነው አልቻልኩም እያስመሰለ ነው አይወዳትም አያውቃትም ይሄን ያህል ዲቴል እንኳን ሳያውቃት በዚህ ልክ ሊወዳት አይችልም ብቻ
አንተ ሁሌ እየረበሽካት ነው ህይወቷን እየረበሽክ ነው ስላላችሁ ለማስታረቅ ሞክሬያለሁ እንድትታረቅ ያው አስታርቂያችኋለሁ እሷም ከሱ ጋር መሆን ደስተኛ አድርጓታል እናንተም ከሱ ጋር መሆን ደስተኛ አድርጋችኋል ሶ ለሷም ከሱ ጋር መሆን ደስታ ከሰጣት እናንተንም ይሄ ካስደሰታችሁ የኔ ነገር ተውት ይህንን አትሰሪም ውዴ በፍጹም አያምንም ያንቺ አሁንም ምስኪኑ ልቤ ሰው መክሮሽ ይሆናል እንጂ ይህንን አትሰሪም ውዴ